ዛሬ ደግሞ ከምንወደው ኢንጂነር ጌቱ ከበደ ፌስቡክ ላይ ያገኘሁትን ላጋራችሁ። ምናልባት ሶሻል ሚዲያ ለበጎ ዓላማ ከተጠቀምንበት ብዙ ነገሮችን ልንማርበትና ልናሻሽልበት እንችላለን ብዬ ከሚያምኑ ሰዎች አንዱ ነኝ። የሚጽፉ እጆች አይንጠፉ ነው የምለው። በማህበራዊ ሚዲያ የምናውቃቸው በርካቶች ሁልጊዜ መንፈሳችንን የሚያድሱ፣ በየቀኑ የሚያነቃቁን፣ በየቀኑ እንድንተጋ እንድንጎብዝ የሚያደርጉን በርካታ ምሁራን አገራችን አላት። ሶሻል ሚዲያውም ላይ አሁን በንቃት እየተሳተፉ ይገኛሉ። ከነዚህም መካከል ዶክተር አለማየሁ ዋሴ፣ ኢንጂነር ጌቱ ከበደ፣ ዶክተር ለጤና እጅጉ ዋለ፣ በርካቶችን መጥቀስ ይቻላል። በደንብ ሶሻል ሚዲያ ላይ እያስተማሩን ያሉ ምሁራኖች ናቸውና ሁላችሁም እየተከተላችሁ ብዙ ነገር ታተርፉበታላችሁ ብዬ አስባለሁ። ለዛሬ ኢንጂነር ጌቱ ከበደ ወይም በፌስቡክ ስሙ ጌት ቱጌዘር ስለ መሪ የጻፈልንን እንዲሁ ላንብብላችሁ። መሪ ምን አይነት መሆን አለበት ይላል ርዕሱ። መሪ ግብ ያለው መሆን አለበት። መሪ አስተዋይ መሆን አለበት። መሪ የተረጋጋ መሆን አለበት። መሪ አዋቂ መሆን አለበት። መሪ አመዛዛኝ መሆን አለበት። መሪ ደፋር መሆን አለበት። መሪ ቆራጥ መሆን አለበት። መሪ ለጋስ መሆን አለበት። መሪ ሰው ወዳድ መሆን አለበት። መሪ ይቅር ባይ መሆን አለበት። መሪ ምን መሆን የለበትም? መሪ ራስ ወዳድ መሆን የለበትም። መሪ ቸልተኛ መሆን የለበትም። መሪ ሰነፍ መሆን የለበትም። መሪ ችኩል መሆን የለበትም። መሪ ቂመኛ መሆን የለበትም። መሪ ሰው አጥቂ መሆን የለበትም። እናንተ ምን ትላላችሁ ይላል። ሀሳቡ ከወደዳችሁት ለሌሎች እንድደርስ ሼር አድርጉላቸው። በተለይ ለመሪዎች ከዚህ የሆነ ነገር ወስደው ሊያሻሽሉ ይችላሉና ሼር ብታደርጓቸው ደስ ይለኛል። እንዲህ አይነት ነገሮች እንደርሷችሁ ይህን ፔጅ ፎሎ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አመሰግናለሁ።